ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ያ ውድ ሀገሬ ልጆች እንዴት ናችሁ? ዛሬ የማሳያችሁ ማለት ነው በፎረፎር የተቸገራችሁ ማለት ነው። በፎረፎር የተቸገራችሁ እንደኔ የእውነት እኔ በጣም ትልቅ መፍትሄ ያገኘሁበትኝ እና በጣም ለብዙ ጊዜ ማለት ነው ያልቀየርኩት ሻምፖ የለም፣ ያልቀየርኩት ዘይት የለም ማለት ነው። በጣም ለብዙ ጊዜ ማለት ነው ፀጉሬ ፎረፎር እየሆነ ተቸግሬ ነበር። እሺ እና ስለዚህ እናንተ ደግሞ እንደኔ ማለት ነው ልክ ተቸገራችሁ መፍትሄ ይዤላችሁ መጥቻለሁ። እና ይሄ የምታዩት ማለት ነው የፎረፎር መድኃኒት ነው። ይሄ ቅጠል የእውነት ነው የምላችሁ። እሺ እኔ ይሄን ያው ነግረውኝ ማለት ነው ከተጠቀምኩ በኋላ ነው እንዳለ ፎረፎር እርግፍ ብሎልኝ ማለት ነው። በስማም የእውነት ነው የምላችሁ በፎረፎር እንዴት ልቤ እስከሚሰወር ድረስ ነበር የሚያሳክኝና አሁን ይሄን ከተጠቀምኩ በኋላ ነው እሺ እንትን እንደዚህ በፎረፎር የተላቀቅኩት ማለት ነው። ስለዚህ ይሄ ደግሞ ማለት ነው አሁን ደረቁ ዱቄቱ አለ የሚሸጥ ድርቅ ያለ ዱቄቱ አለ ማለት ነው። እኔ በአረብኛ ምንድነው ሰድር ነው መሰለኝ የሚባለው እንደዛ መሰለኝ ማለት ነው። እና ስለዚህ እንትኑ ማለት ነው ዱቄቱ ምንም ነገር አያስለቅቅም። እኔ ራሱ ሞክሬዋለሁ ማለት ነው። ግን እንደዚህ ቅጣሉን ማለት ነው እንደዚህ ቅጣሉን ገዝታችሁ ማለት ነው ቅጣሉ እንደዚህ ፍሬሹን ገዝታችሁ ከዛ ትፈጩታላችሁ ማለት አሁን እኔ እንደዚህ አድርጋለሁ ማለት ነው። ከዛ ፈጭቼ አዘጋጅቼ አሳያችኋለሁ። እሺ የእውነት ነው የምላችሁ። እሺ ላንዴው ነው የሚያረግፍላችሁ ላንዴው እግዚአብሔርን በጣም ምርጥ ነው ማለት ነው። በጣም ደስ ይላል። የእውነት ነው የምላችሁ። እሺ እኔ ለብዙ ጊዜ ስቸገር ይኸው አሁን እንደዚህ በቃ ይሄን ከተጠቀምኩ በኋላ ነው እሺ ከፎረፎር የተላቀቅኩትኝ እና አሳያችኋለሁ አሁን እንዴት እንደማደርግ ማለት ነው። እሺ አሁን ፈጭቼ አሳያችኋለሁ ፈጭቼ አሁን እዚህ ጋር ማለት ነው በዚህ ፈጭቼ ነው የማሳያችሁ ማለት ነው። ቅጠሉ እንዳለ አሁን ይሄን አጥቤዋለሁ ጥብ አድርጌ አዘጋጅቼዋለሁ ማለት ነው። ከዛ ፈጭቼ ቀሪውን እናየዋለን አብረን። እሺ ላዚም ጽድት ብሎ መታጠብ አለበት። ከዛ አይዋ አሳያችኋለሁ ማለት ነው። በዚህ ጋር ደግሞ በዚህ ማለት ነው አይው በራሱ አሁን ከፈጫችሁ በኋላ እዚህ ጋር ነው አጠላችሁ ምናምን አንቆርቁሯችሁ መርጨት ያላችሁ ፀጉራችሁ የምትረጩት ማለት ነው። አሁን በዚህ ውሃውን ራሱ በዚህ ለክቼ በልኩ ነው የማደርገው ማለት ነው። ጠብቁኝ። አይዋ አሁን እንደዚህ ውሃውን በዚህ ሙሉ ማለት ነው። እንደዚህ አደርጋለሁ። ከዛ በኋላ እሺ ቅጠሉን እንደዚህ ጨምራለሁ። ቅጠሉን አጥቤዋለሁ፣ አጽድቼዋለሁ። እንደዚህ አድርጌ ጨምራለሁ። ከዛም ፈጫለን። ጠብቁ። ከዛ ይታያችኋል ውሃው ቅጠሉ ማለት ነው። እንደዚህ ውሃና ቅጠሉን ብቻ ነው ያደረኩት ሌላ ነገር ምንም ነገር አይጨመርም። እና ፈጭቼ አሳያችኋለሁ። ድምፁ እንዳይረብሻችሁ ማለት ነው። አንድ ጊዜ ፈጭቼ ጨርሻለሁ ማለት ነው። ያያችሁት ራሱ አረፈው ከስር አረንጓዴ እና ይሄን ይመስላል። እሺ የእውነት በጣም ምርጥ ነው ማለት ነው። እሺ ካገኛችሁት ቅጠሉን ነው መጠቀም ያለባችሁ። ያልጠወኝ አሁን ደግሞ ላታጠቁ ማለት ነው።
እኔን ማለት ነው የፈጨሁትን እንግዲህ አይታችሁ ነው። ይሄን ላጣለው ነው። እሺ ከዛ ስታጠሉ ይሄ እንደዚህ አይነት ነገር ማለት ግዴታ እንደዚህ ባይሆን ራሱ ማለት ነው የሆነ በቃ የሚያወርደው መሆን አለበት ማለት ነው። እሺ የሚያጠለው ነገር መሆን አለበት እና እኔ አሁን በደንብ አድርጌ አጠለዋለሁ። ይሄው ታያችሁ እቺ እንዴት ደስ እንደሚል የሆነች እንደዚህ ነው። አረፋው ራሱ ኦሞ ተጨምሮበት መሰለኝ። ከዛ እንደዚህ አድርጋችሁ ጥልሌው ቅጣሉ እንዳለ ማለት ነው። እንደዚህ ተጠሎ ይቀራል። ከዛ እንደዚህ ታደርጋላችሁ። እንደዚህ እንዳለ ጠለለ ማለት ነው። ከዛ ከቃችሁ እንደዛ ማንቆርቆር አለባችሁ ማለት ነው። እንግዲህ ታያችሁ ከሆነ በጣም ደስ ይላል። የእውነት ነው የምላችሁ። ያው ስለተጠቀምኩበት እናንተም ተጠቀሙ ብዬ ነው እንጂ ከዛ እቃችሁ ላይ እንደዚህ ታንቆረቆራላችሁ፣ እየረጫችሁ ተጠቀሙላችሁ። ለክቻ አይደለ ያደረኩትኝ። ያው ውሃውን ራሱ በዛ በምታደርጉበት በቃችሁ ማለት ነው። በኋላ በምታደርጉበት በዛ ለክታችሁ ማድረግ እንዳይተርፍም ተርፎ እንዳይፈስባችሁ ማለት ነው። ስለዚህ ይሄን ይመስላል። ምንም ነገር የተረፈ የለም። ያው ለክቼ ስላደረኩት ከመጀመሪያው ማለት ነው። እና ከዛም ታደርጋላችሁ። ይኸው እንደዚህ ታደርጋላችሁ። በቃ እንደዚህ አድርጋችሁ የእውነት ነው የምላችሁ። እሺ ሞክሩትና ታዩታላችሁ ማለት ነው። ምንም ነገር በቃ ፎረፎር ማለት ነው። እኔ አሁን ብዙ በቃ ያልሞከርኩት ነገር የለም ማለት ነው። ግን በዚህ ነው መፍትሄ ያገኘሁት። ቅጣሉን ካገኛችሁ ቅጣሉን ነው እንጂ ደረቁ ዱቄቱ ራሱ ምንም አይሰራም። አይቼዋለሁ፣ ሞክሬዋለሁ ማለት ነው። እና ይሄን ይመስላል። ከዛ ትረጩታላችሁ፣ ፍርጭት አድርጋችሁ ማለት ነው። ለ2 ሰዓትም ሆነ 3 ሰዓትም ታስቀምጡታላችሁ ፀጉራችሁን። ከዛ በኋላ ትታጠቡታላችሁ። እንደዚህ ስትታጠቡ በውሃ ብቻ ታጠቡት ማለት ነው። በውሃ ብቻ ፀጉራችሁ ማለት ነው። ከዛ በበነገተው ደግሞ በሻምፖ ታጠባላችሁ። ስለዚህ እንደዚህ አድርጋችሁ እርጭት አድርጋችሁ መጠቀም ነው። በጣም ምርጥ ነው። ከዛ ታዩታላችሁ፣ ሞክሩት። በጣም ደስ ይላል። እና አመሰግናለሁ። ቪዲዮ እንደማይታችሁ ማለት ነው ላይክ አድርጉ እሺ።